እውቅና የተነፈገችው ሶማሌላንድና መንገዷ። ዛሬ በዓለም ሚዲያ እየተራገቡ ካሉ ጮማ ወሬዎች አንዱ እስራኤል ለሶማሌላንድ የሀገርነት እውቅና ሰጠች የሚል ነው። ይህ በሌላ ቋንቋ ሲገለጽ ሶማሌላንድና እስራኤል ዲፕሎማሲያዊ ግንኙነት መሰረቱ ማለት ነው። ሶማሌላንድ በዚህ ቀውጢ ወቅት ለ2 ዓመታት ሙሉ ፍልስጤማውያን ላይ የዘር ማጥፋት ወንጀል ከፈጸመችው እስራኤል ጋር ይፋዊ ግንኙነት መመስረቷ የሚያሳዝን የሚያናድድ ሊሆን ይችላል። ነገር ግን ሶማሌላንድ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለመመስረት ለምን ወሰነች የሚለውን ጥያቄ ማየትና ተያያዥ ጉዳዮችን ማጤን ተገቢ ነው። ሶማሌላንድና ሕዝቦቿ ያሳዝናሉ። ለ35 ዓመታት ፍርደ ገምድል ውሳኔ ተላልፎባቸው የሀገርነት እውቅና መነፈጋቸው የዓለም ፖለቲካ ጨምላቃና የማጅራት መቼዎች የተንኮልና የአስመሳይነት ትብተባ መተብተቢያ መሆኑን የሚያሳይ ትልቅ ማስረጃ ነው። ሶማሌላንድ ነፃነቷን ያገኘችው በችሎታ ሳይሆን በልጆቿ መስዋዕትነትና በህዝቧ መራር ትግል ነው። ሚያዝያ 16 1991 ነፃነቷን ስታውጅ ግን ዩኤን እና የዓለም ሀገሮች እውቅና አንሰጥም አሏት። የነፃነቷ ጉዳይ በህዝብ የተደገፈ ነው። ይህን ለማየት ካሻችሁ ሪፈረንደም ላደርግ ብላ ሁሉም ሰው የተሳተፈበት ህዝበ ውሳኔ አደረገች። ይህንንም ስታደርግ ግን ዩኤን እና ሌላው ማህበረሰብ እውቅና ሊሰጧት ፈቃደኛ አልሆኑም። ሶማሌላንዶች በተደጋጋሚ ሪፈረንደም ቢያደርጉም ተቀባይነት ሊያገኙ አልቻሉም። ለተገንጣዮች እውቅና በመስጠት ቀዳሚ የሆነችው አሜሪካም እውቅና ነፍጋታለች። ይኸው ዩኤን የሚባለው ድርጅት ከሶማሌላንድ ነፃ ሆነው ደብዳቤ ላስገቡ ብዙ ግዛቶች የሀገርነት እውቅና ሰጥቷል። ለዚህም ኤርትራና ደቡብ ሱዳን ተጠቃሽ ናቸው። የእነዚህ ሀገራት ህዝቦች ነፃ ሀገር ለመሆን ከፍተኛ መስዋዕትነትን ከፍለዋል። በማስከተል ደግሞ በሀገሪቱ ሪፈረንደም ተካሂዷል። የነፃነት ጥያቄው ከህዝብ የመጣና የህዝብ ድጋፍ ያለው ከሆነ መቀበሉ ተገቢ ነው። ነገር ግን ይህ የሚሰራው ለሁለቱ ሀገሮች ብቻ አይደለም፣ ለሁሉም ግዛቶችና ህዝቦች እኩል መስራት አለበት። ዩኤን እና ሌሎች ሀገሮች ግን ይህን ለማድረግ አልፈቀዱም። የሶማሌላንድ ነፃነት እውቅና የተነፈገበት ምክንያት ማዕከላዊ የሶማሊያ መንግስት ጥያቄውን ተቃውሟል። ጥያቄው የእሱን እውቅና ካላገኘ ነፃነት ማወጅ አይቻልም የሚል ነው። በመጀመሪያ ደረጃ ሶማሊያ እስከ 1996 ወይም 2004 ድረስ ማዕከላዊ የሚባል መንግስት አልነበራትም። ዩኤን እና ሌሎች ሀገራት ሶማሌላንድ ነፃ እንዳትሆን የከለከሏት የሶማሊያ ማዕከላዊ መንግስት ሳይኖር ነው። አቋማቸው አድርገው የዘለቁት በራሳቸው ሀሳብ እንጂ የሶማሊያ ማዕከላዊ መንግስት ተቃውሞ ስላቀረበ አይደለም። በሁለተኛ ደረጃ ዩኤን ይህንን መርህ የሚጠቅሰው ስለ ሶማሌላንድ ነፃነት ሲጠየቅ ብቻ ነው። ለሌሎች በርካታ ሀገራት ይህንን መርህ ሲጠቅስ አልታየም። ለምሳሌ በምስራቅ ቲሞር የምትባል ሀገር በ1991 ወይም በ1999 ከኢንዶኔዥያ አገዛዝ ስር ነፃ ስትወጣ ማዕከላዊ የኢንዶኔዥያ መንግስት ነፃ ብትሆን ቅሬታ የለኝም ብሎ ነበር? አላለም። የኢንዶኔዥያ መንግስት ሳይስማማበት ነው ዩኤን ለምስራቅ ቲሞር እውቅና የሰጠው። 5ቱ የዩጎዝላቪያ ግዛቶች ነፃነታቸውን ሲያውጁ የዩጎዝላቪያ ማዕከላዊ መንግስት ተስማምቶ ነበር? አልተስማማም። በተቃራኒው ጦሩን አዝምቶ የግዛቶቹን መንግስት ተቃውሞ ነበር። ኮሶቮ በ2008 ከሰርቢያ ስር ነፃ ስትወጣ የሰርቢያ መንግስት ተቃውሞውን ሲገልጽ ነበር። ነገር ግን ዩኤን፣ አሜሪካ፣ እንግሊዝና የምዕራብ አውሮፓ ሀገሮች ወዲያውኑ ለኮሶቮ ነፃነት እውቅና ሰጥተዋል። የኢንዶኔዥያ መንግስት ሆነ የዩጎዝላቪያ መንግስት ተቃውሞ ትክክል አለመሆኑን ልብ ማለት ይገባል። ህዝብ በቃኝ ብሎ ነፃነቱን ከጠየቀ መብቱን ማክበር ይገባል። እኔ ምሳሌዎችን የጠቀስኩት የዩኤን እና የአሜሪካ እንዲሁም የአውሮፓ መንግስታት ንፍቅናን ለማሳየት ነው። ለሌሎች ሀገሮች ነፃነት እውቅና ለመስጠት ፈቃደኛ ሆነው ለሶማሌላንድ ብቻ ሲሆን የሌለ መርህ እየጠቀሱ እምቢ ማለት አጭበርባሪነት ነው። ወደ ታሪኩ እንመለስና በረጅሙ የምስራቅ አፍሪካ ህዝቦች ታሪክ ውስጥ ለብዙ ዘመናት ሶማሊያ የሚባል የተደራጀና በአንድነት የኖረ ሀገርና መንግስት አልነበረም። ሶማሊያዎች ለረጅም ዘመናት በተለያዩ ግዛቶችና በጎሳ አለቃዎች በተከፋፈሉ ክልሎች ይገዙ ነበር። የመንግስት ቅርጽ የነበራቸው አስተዳደሮች አዳል ወይም ዜላ፣ ሞቃዲሾና አጁራን የሚባሉት ሱልጣኔቶች ብቻ ናቸው። አብዛኛው የሶማሌ ህዝብ በጎሳ አለቆች ስር ሲተዳደር ነበር። እንግሊዝ በ1980 ገደማ የአሁኑን የሶማሌላንድ ግዛት በወረራ ያዘችና ብሪቲሽ ሶማሌላንድ አለችው። ኢጣሊ ደግሞ በ1890 ገደማ ከቦሳሶ እስከ ኪስማዮ ያለውን መሬት ያዘችና ኢጣሊያን ሶማሌላንድ አለችው። በእነዚህ ግዛቶች ዘመናዊ ቅርጽ ያላቸውና የተደራጁ የቀኝ ግዛት መንግስታት ተፈጠሩ። ሁለቱ ግዛቶች በዚህ ሁኔታ ከ70 ዓመታት በላይ ካሳለፉ በኋላ በ1961 ነፃነታቸውን ተቀዳጁ። ለሁለቱ ግዛቶች ነፃ መውጣት ትልቁን ትግል ያደረገው ሶማሊ ወጣቶች ሊግ የሚል ድርጅት ነው። ይህ ሊግ በሁለቱ ግዛቶች ቅርንጫፎች ነበሩት።
ከዓላማዎችም አንዱ የተበታተኑትን የሶማሊያ ግዛቶች አንድ ላይ ማሰባሰብ የሚል ነው። በመሆኑም ግዛቶቹ ነፃነታቸውን በሚያገኙበት ዋዜማ ላይ አንድ መሆን አለብን የሚል ጥያቄውን አጦዘው። ሶማሌላንድ ጁን 26 1960 ነፃነቷን ተቀዳጀች። ይህ ነፃነቷ ለ5 ቀናት ብቻ ቢቆይም 35 ሀገራት ግብፅ፣ ሊቢያ እና ኢትዮጵያን ጨምሮ እውቅና ሰጥተዋታል። የኢጣሊያ ሶማሌላንድ ደግሞ ከ5 ቀን በኋላ ጁላይ 1 1960 ነፃ ወጣች። በስድስተኛው ቀን በሁለቱ ሀገራት ጠንካራ መሰረት የነበረው የሶማሊያ ወጣቶች ሊግ የሰሜኑ ክፍል ሶማሌላንድ ተወካዮችን በጥድፊያ ወደ ሞቃዲሾ አምጥቶ ሶማሊያ አንድ ሀገር መሆኗን አወጀ። ሞቃዲሾም የሶማሊያ ዋና ከተማ ሆነች። ሁለቱ ሶማሊያዎች አንድ ሀገር ሲመሰርቱ በመንግስቱ ውስጥ ያላቸውን ውክልና በኩል ለመከፋፈል ወስነው ነበር። በዚህ መሰረት ፕሬዝዳንቱ ከሞቃዲሾ ሲመረጥ ጠቅላይ ሚኒስትሩ የሀርጌሳ ወይም ሶማሌላንድ ሰው ሆነ። ሚኒስትሮችም በኩል ሁኔታ ከሁለት ግዛቶች ተሾሙ። የሶማሊያ መንግስት ስራውን ከጀመረ ከጥቂት ዓመታት በኋላ ግን ይህ አሰራር መበላሸት ጀመረ። ጠቅላይ ሚኒስትሩ ለይስሙላ ከሰሜን ቢመረጥም ሚኒስትሮቹ በጠቅላላ የሞቃዲሾ ሰዎች ብቻ ይሆኑ ጀመር። በጦር ኃይሉና በፖሊሱ ውስጥም የሶማሌላንዶች ውክልና ጠፋ። ትምህርት፣ ጤና፣ ትራንስፖርት፣ ኢንዱስትሪና ልዩ ልዩ መሰረተ ልማቶች በደቡብ ወይም በሞቃዲሾ ክፍል ብቻ የሚሰሩ ሆኑ። የሶማሌላንድ ህዝብ በወኪሎቹ አማካኝነት ከደቡቡ ክፍል ጋር አንድነት ሲፈጥሩ የተገባለት ቃል እንዲከበር ሲጠይቅ ደግሞ ለእስር፣ ለእንግልትና ለስደት ተጋለጠ። ብዙዎችም ተገደሉ። በዚህ የተነሳ የሶማሌላንድ ህዝብ የትጥቅ ትግል ጀመረ። የትጥቅ ትግሉ በቀዳሚዎቹ ዓመታት ደካማ ነበር። ጄኔራል መሐመድ ዚያድ ባሪ በ1969 ኢትዮጵያ የቀማችውን ግዛት አስመልሳለሁ ብሎ ኦጋዴንን ሲወር ግን ለሶማሌላንድ ተዋጊዎች የእድል በር ተከፈተ። ጓድ መንግስቱ ኃይለማርያምም ኢትዮጵያን መተንኮስ አልተው ያለውን የዚያድ ባሪ ዕድሜ ለማሳጠር እሾህ በሾህ የሚለውን ጨዋታ መጫወት ጀመሩ። ሶማሊ ናሽናል ሙቭመንት የሚባለውን የሶማሌላንዶች ቡድን በግልጽ ለመርዳት ወሰኑ። በዚህም እንደ ተራ ሽፍታ ይቆጠሩ የነበሩት የሶማሌላንድ ተዋጊዎች የዚያድ ባሪን መንግስት የሚገዳደሩ የነፃነት አርበኞች ነው ብቅ አሉ። ዚያድ ባሪ የሶማሌላንድን ትግል ለመጨፍለቅ በሚል ከባድ ወታደራዊ እርምጃ መውሰድ ጀመረ። በተለይም ጄኔራል መሐሙድ አርሲ ሞርጋን በሚባለው አማቹ አማካኝነት በጣም አጸያፊ፣ አሳዛኝና አስነዋሪ የሆነ አረመናዊ የዘር ማጥፋት ዘመቻ አካሄደ። በዚህ ዘመቻ ከ300 ሺህ የማያንሱ የኢሳቅ ጎሳ ተወላጆች ተጨፍጭፈዋል። ጄኔራል ዚያድ ባሪ በሰጠው ትዕዛዝ የተካሄደው የጄኔራል ሞርጋን የዘር ማጥፋት ዘመቻ መላው የሶማሌላንድ ህዝብ የደቡብን ክፍል እንዲጠላና ከሱ ጋር እንዲፋታ የሚያደርግ ነው የሆነው። የነፃነት ትግሉንም በጣም ነው ያፋጠነው። ጄኔራል ሞርጋን ያንን የዘር ማጥፋት ዘመቻ አካሄዶ 3 ዓመት ሳይሞላው ሶማሌላንድ ነፃ ወጣለች። ሶማሌላንዶች ነፃ ከሆኑ በኋላ የተረጋጋና ሰላማዊ ሀገር መስርተዋል። እነሱ የመሰረቱት የመንግስት ስርዓት በዲሞክራሲያዊነቱ በምስራቅ አፍሪካ በመጀመሪያ ደረጃ ላይ ይገኛል። በዓለም አቀፍ መመዘኛዎች በጣም የተደነቀ ምርጫ ነው የሚያካሂዱት። ሀገሪቷ በኢኮኖሚ አውታሮች ደህና ናት። ዳሃብሽል የሚባለው የግል ባንክ በብዙ የአፍሪካ ሀገሮችና በእንግሊዝ ጭምር በርካታ ቅርንጫፎች አሉት። ይህንን ህዝብ ሶማሊ ሁን ብትሉት በፍጹም አይቀበልም። ሶማሊያን እንደ ጠላትና ባዕድ ሀገር ነው የሚያየው። አቅመ ቢሱ የአፍሪካ ህብረትና አስመሳዩ ዩኤን ለዚች ሀገር እውቅና መንፈጋቸው መናፍቅነታቸውን ከማጋለጥ ውጭ የጠቀማቸው ነገር የለም። በህጋዊ መንገድ ሀገር የሆነችው ሶማሌላንድ አማራጭ አታ ከእስራኤል ጋር ግንኙነት መጀመሯ አስገራሚ የማይሆነው የተፈጸመባትን ደባ በደንብ ስናጤን ነው። ለእስራኤል እውቅና የመስጠትን ጉዳይ ካነሳን ደግሞ ኤምሬትስ፣ ባህሬን እና ሞሮኮ በቅርቡ አድርገውታል። ግብፅና ዮርዳኖስ ደግሞ ከዚህ በፊት አድርገውታል። አረብ ያልሆኑ ብዙ ሀገሮችም አድርገውታል። እስራኤልን ለማግለል ደግሞ ቀዳሚ መሆን ያለባቸው እነዚህ ሀገራት ናቸው። ለዛሬው እዚያ በቃን። በቀጣይ እስክንገናኝ ቸርን ሰንብት። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ።